ሰላም ሀጂዬ ሰላም ዶሮ ይገዛሉ በ150 ብር። ምን 150 ብር ሆነ? ሻይ ወረሽኝ ነገር ገብቶ ለዛ ነው የቀነሰው። በሽታ ነው የሚሸጥልኝ። ለወረሽኝ ደግሞ 150 ብር ይበዛል። 50 ብር ነው የምከፍልህ። ሙርሽዳ ቢላ አምጪ 50 ብር። ኧረ 50 ብርማ አዋጣ። 50 ብሩንም እኔ ውኜ ነው። አንተ የታመመ ዶሮ ይዘማ እንደውም ይኸውልህ እያለቀለቀ ሊሞት ነው እንዴ? አዎ ሊሞት ነው። ኧረ ቶሎ ይረዱት። ምንድነው ማቻኮል? እንደውም ይኸውልህ በነፃ አዋጣህ፣ ስጋውን እንካፈላለን። ጭራሽ በነፃ? እሺ ይሁን። ከመጀመሩ ነው ለራጅ በነፃ የሚያርደው። እኔ ሞኝ ነኝ በነፃ ማርድልህ? ለራጅ ደንቡ ነው ይከፈላል። 150 ብር ትከፍላለህ። እኔ ከፋይ ሆንኩኝ። ቢላውን ይስጡኝ፣ እንደውም እኔ ራሴ አርደዋል። እፍሬ በቅሏል፣ እየተቆረጥኩበት ነው። ተቆርጬ ሲጨርስ እስከዛ ትንፋሽ ስጠው። ተው ግን ኧረ ሊሞት ነው። ኧረ ይኸውልህ እሱ ስለታመመ ይሞታል ማለት አይደለም፣ ፈጣሪ ነው የሚገለው። እሺ አሁን ፈጣሪን እዚህ ጋር ምን አመጣው? አዝራኤል ሊቀድመን አይችልም? ይችላል እንዴ? ወይኔ ሞተ ሀጂ። አዝራኤል ቀደመን። እናንተ ብቻ ነው ያየነው እኮ። በቃ እንረዳውና ከእርሶ ይጠበቃል። የበከተን ብላ ይላሉ። ተቃልድህ ነው። እንዴት በክት በላል ብለህ ታስባለህ? ኩስ ከሆነ ችግር የለውም የሚባልም ነገር ስለሰማው ነው እንጂ ኩስ ከሆነ ይቻላል የሚባል ነገር አለ? እዛ ከሆነማ በቃ ተካፍለን እንብላ። አየህ ልፈትንህ ነበር። የምን ትኩስ ነው የምታወራው? አሁን አይደል እንዴ ራሱ ጥራሽ ወደ እኔ ያመጣኸው? ታመመ ዶሮ ይዘህ መጣህ። አሁን ደግሞ በከተን ብላያ። ለእናትህ ነው የምነግርልህ። ለእናቴ እንዳይነግሯት። ዶሮንም ደብቄ ነው ያመጣሁት። ትገለኛለህ። ጀመራም ሌባ እንደሆን ካውቃለሁ። እንዳልነግርብህ ከፈለክ የመቃሚያ የለኝም። 200 ብር አምጣ። 200 ብር? ይኸው አተርፋለሁ ብሎ መጥቶ ተበላስ።